ባሌ ማህፀንሽ ፈሳሽ አለውና ከወንድ ጋር ተኝተሽ ነው ብሎ ጥሎኝ ሄደ። ምን ማለት ነው ባክሽ? እሺ ወንዶች ይሄን ቪዲዮ ብታዩ ይጠቅማችኋል ብዬ አስባለሁ። ምክንያቱም ሁሉም ሰው ማወቅ ያለበት ነገር ምንድነው ሴት ልጅ ፈሳሿ ምን ሰዓት ላይ ይበዛል፣ እሱስ በሜንስትራል ሳይክሏ ምን ይነግረናል የሚለውን ማለት ነው። ልክ የወር አበባ እንዳለቀ ከ3ኛው ከ4 ቀን በኋላ ማለት ነው የምንጠብቀው ፈሳሽ አንደኛ አማውንቱ ትንሽ ነው፣ ነጭ ሆና የምታጣብቅ ነገር ትሆናለች። 10ኛ ቀን ላይ ደግሞ ማለት ነው ኦቪሌሽን የሚጀምርበት ሰዓት እንቁላል ዝግጁ የሆነችበት ሰዓት ላይ ፈሳሻችን ብዛት የሚኖረው ይሆንና አይነቱም ኮንሲስተንሲውም እንደ ተልባ ጄሊ የሆነ ነገር ይሆናል። ይሄም የሚሆንበት ምክንያት ምንድነው? ጀስት ስፐርም ቢመጣ እንቁላል ዝግጁ ሆና ማለት ነው ስፐርም እየተንቀለቀለ ወደሷ እንዲሄድ አኮሞዴት የሚያደርግ በጣም መንገዱን ቀለል እንዲያደርግለት ማለት ነው። ልክ ቀጣይ ፔሪድ ሊደርስ አካባቢ ደግሞ ፈሳሽ የሚሆነው መልሶ ትንሽና አማውንቱ ትንሽ የሚሆንና ስቲኪ የሆነ ነጭ ይሆናል ማለት ነው። ሌላ የሴት ልጅ ፈሳሽ በተፈጥሮ የሚጨምርበት መቼ ነው? እርግዝና ሰዓት ላይ ማለት ነው። እሱንም ጀስት ሄልዚ የሆነ ኤንቫይሮንመንት ለመጠበቅ የሚፈጠር ነገር ነው። ስለ ሽታ ስናወራ ደግሞ ማለት ነው የስ በየሰው ሽታው ይለያያል፣ ግን የትኛውም ከባድ ኦፌንሲቭ የሆነ ሽታ መሆን የለበትም። መቼ ነው ፈሳሽ ሊያሳስባችሁና ሆስፒታል ልትሄዱ የሚገባው? አንደኛ ብዛቱ ከሌላ ጊዜ ከተቀየረ፣ ከለሩ ከተቀየረባችሁ፣ ከሱ ጋር ተያይዞ ማሳከክ፣ ቁስል፣ በግንኙነት ሰዓት ህመም፣ ማቃጠል እንደዚህ አይነት ምልክቶች ካሉ አቅራቢያ ያለ ጤና ማዕከል በመታየት መታከምና መስተካከል የሚችል ነገር ነው።